ለህይወት ያለኝ ፐርስፔክቲቭ ሙሉ ለሙሉ የተቀየረው ከዛሬ 5 ወር በፊት ነበረ። ከዛሬ 5 ወር በፊት ምን ተፈጠረ ካላችሁኝ እኔም ኤክስፔክት አድርጌ የማላቀው እንደዚሁም ደግሞ ቤተሰቦችን በፍጹም ያልገመቱት ነገር ነው የተፈጠረው። እሱ ምንድነው? ከመኖሪያ ቀያችን ተፈናቀልን። ያ ማለት ቤታችን ፈረሰና አሁን ዘመዶቻችን ጋር ገባን ማለት ነው። ይሄ ነገር በቃ ስነግራችሁ ምናምን ሲምፕል ሊመስላችሁ ይችላል። ነገር ግን በጣም ለኔ ከባድ ነገር ነበረ። ምክንያቱም ደግሞ ጠብቄ አላቅም። እዛ መኖር ከጀመረ 10 ዓመት አሳልፈናል። አሁን 16 ዓመቴ ነው ማለት ነው። ስለዚህ 6 ዓመት እያለ ነበር እዛ የገባሁት ማለት ነው። እና 10 ዓመት ቆይታችሁ ያ ቤት ሲፈርስ ያለው ሜንታሊ ላይ የሚያመጣው ነገር በጣም ከባድ ነበረ። እንደምታስቡት ቀላል አልነበረ፣ ፓርቲኩላርሊ ለኔ ማለት ነው። ሲጀመር መጀመሪያም የሄድነው አሁን ካለንበት ቤት ነው ወደዛ ቤት የሄድነው ማለት ነው። እዚህ ያሉት ቤተሰቦቻችን ወይም ደግሞ ዘመዶቻችን እንዳትሄዱ ምናምን እያሉ ምናምን ነበርና አሁን ስንመለስ በጣም ትልቅ ጉዳት አለው። ምክንያቱም የራሳችንን ነገር ቢውልድ አድርገን የራሳችንን ህይወት እንለውጣለን ብለን እዛ ሄደን ቁልቁል መመለስ በጣም እጅግ በጣም ከባድ ነው። ለኔ ያለኝ ፐርስፔክቲቭ በተለይ በጣም የተለየው ማለት ነው። እንዴት ተለየ ካላችሁኝ ከባድ የሆነበት ጊዜ እኔ አንደኛ ጠብቄው ስለማላቅ ወይም ደግሞ ኤክስፔክት አድርጌው ስለማላቅ ነበር በጣም የከበደኝ ማለት ነው። ምክንያቱም ከዛ ቤት መመለስ አይመስለኝም። ብዙ ጊዜም ደግሞ ያ ቤት ይፈርሳል እየተባለ ብዙ ጊዜያት ላይ ሳይፈርስ ቆይቶ ነበር እና አሁን ሲፈርስ ደግሞ እኔ ኤክስፔክት አላደረኩትም እና ከዛ በጣም ከበደኝ ማለት ነው። ሌላኛው እዚህ ስመጣ ያየሁት ነገር ህይወት በጣም ከባድ እንደሆነች ነው አንደርስታንድ እያደረኩት የመጣሁት ማለት ነው። አሁን እግዚአብሔር ይመስገን ጎዳና አልወጣንም፣ ነገር ግን ከባድ ነው ከምታስቡት በላይ። እንደፈለጋችሁ መተንፈስ አትችሉም። እንደ ቤታችሁና እንደ ራሳችሁ ቤት ሙሉ ለሙሉ ሰላም ሊኖራችሁ አይችልም። ገብቷችኋል? በተለይ ደግሞ ዘመድ ቤት መቀመጥ በጣም ከባድ ነው። ብዙ ታፍ ነገሮች አሉት። ነገር ግን ሁሉም ለበጎ ነው ብዬ ነው የማስበው እና እዚህ ከመጣሁ በኋላ አንደርስታንድ ያደረኳቸው ነገሮች ናቸው ዛሬ ልነግራችሁ የመጣሁት ማለት ነው። አንደኛ አንደርስታንድ ያደረኩት ነገር ህይወት እንዳሰባችሁት እንደማትሄድ ነው። ህይወት አንዳንድ ጊዜ እናንተ ኤክስፔክት ካደረጋችሁት መንገድ በተቃራኒ መንገድ ልትጓዝ ትችላለች። እኔ የዛሬ 1 ዓመት በፊት ወይም ደግሞ ከ7 ወር ከ8 ወር በፊት እዚህ እመጣለሁ የሚል በፍጹም አስቤም በአንጀት ጥጌም አስቤው አላውቅም ነበር። ነገር ግን እግዚአብሔር የፈቀደው ነው እንጂ አንዳንድ ጊዜ እናንተ የፈቀዳችሁት አይሆንም እና አንደኛ የተማርኩት ይሄንን ነው። ሁለተኛ ደግሞ ገገማ አንዱን አስችሎኛል ማለት ነው። እዛ ያለው ስለ ህይወት ምንም አንደርስታንድ አላደርግም። አውቃለሁ ስለ ሰልፍ ዴቨሎፕመንት ሞቲቬሽን ምናምን እሰማለሁ። ነገር ግን ያን ያህልም ህይወትን በሲሪየስ የምወስድ ሰው አልነበርኩኝ፣ ወይም ደግሞ ያን ያህልም ህይወትን ሰግጬ አንደርስታንድ የማድረግ ሰው አልነበርኩኝም። ነገር ግን እዚህ ከመጣሁኝ በኋላ አንደርስታንድ አደረኩት። በቃ ማንም ሰው ለኔ እንደሌለኝ፣ ራሴን ቶሎ ብዬ ቼንጅ ማድረግ እንዳለብኝ፣ ራሴን መለወጥ እንዳለብኝ፣ ደግሜም ቢሆን አላማዬን ማሳካት እንዳለብኝ የተማርኩት። ሌላው ደግሞ የተማርኩት ነገር መመሰላችሁ ማንንም መጠበቅ የለባችሁ። ማንንም ሰው የእናንተን ህይወት እንደማይለውጥ ነው የገባኝ። እዚያ ያኔ ከመጫወት እንደዚሁም ደግሞ አንዳንድ ነገሮችን ሪያላይዝ ከማድረግ ውጪ ስለ ህይወት ምንም አንደርስታንድ ማድረግ ነገር አልነበረኝም። እዚህ ከመጣሁኝ በኋላ ግን ብዙ ነገሮችን አንደርስታንድ ስላደረኩኝ ገገማ ሆንኩኝ። አሁን ቲክቶክም 6 ወር 7 ወር ምናምን ሆነኛል ቲክቶክ ከጀመርኩኝ። እዚህ ከመጣሁኝ ነው በጣም መሰገጥ የጀመርኩት። እዛ ያለ ዝም ብዬ እንደመሰጠ የነበር ፖስት ማድረገው። እዚህ ከመጣሁ በኋላ ግን የግድ መስራት እንዳለብኝ፣ ቶሎ ብዬ ገንዘቡ መያዝ እንዳለብኝ፣ ገንዘብ ከሌለ በቃ ወድቃ እንደምትቀር ገብቶኛል። አውቃለሁ እግዚአብሔር ያመጣኝ ይህንን ነገር አንደርስታንድ ላደርግ ወይም ደግሞ በእኔ ውስጥ ተአምሮ ሊያሳይ እንደሆነ ይገባኛል። ነገር ግን ከምታስቡት በላይ በጣም ከባድ ነው። በተለይ ደግሞ ለእኔ በጣም ከባድ ነው። ምክንያቱም ደግሞ በቃ ቤቴ ውስጥ ነው ከህፃንነቴ ጀምሮ ያደግኩት። ስለዚህ በጣም ከባድ ነው። ቁልቁል መመለስን የሆነብኝ እና በጣም ከባድ ነበረ። ያ ነገር ነው በጣም አንደርስታንድ ከማድረግ በላይ ያደረገኝ ማለት ነው። ትንሽ ከባድ ነው። ነገር ግን ያን ያህልም መጨነቅ የለባችሁ ማለት ነው። ሌላው ደግሞ ማንም ሰው እንዲሰማችሁ መጠበቅ የለባችሁ ማለት ነው። አሁን ለምሳሌ ቤተሰቦቼ ምናምን ጋር አብረን አይደለም የምንኖረው። አሁን እኔ እዚህ የዘመዶቼ ቤት ናቸው፣ እነሱ ደግሞ እዛ ጋር የሆነ የዘመድ ቤት አለ። ቤቱ ስለማይበቃ ከአያቴ ጋር ነው እዛ እነሱ የሚቀመጡት። ቀኑን ሙሉ እዚህ ብቻዬን ነው የምውለው እና ብቻዬን ስውል በቃ ህይወት ብቻዬን አገኘችኝ። ገብቷችኋል አይደል? በቃ ሁሉን ነገር ማድረግ ያለብኝ ራሴ ነኝ። እንደዚሁም ደግሞ ራሴን ሜንታሊ የማደርገው እኔ ነኝ። ምክንያቱም አሁን ጫጫታ የለም፣ ሰዎችን ጠለው ለምን እንደሆነ አላውቅም። ብቸኝነት በጣም ሰፈነብኝ። ራሴን ከመለወጥና ቼንጅ ከማድረግ ውጪ ምንም አይነት ነገር አልነበረኝም። ሌላው ደግሞ ትምህርት የሚባል ነገር አስጠላኝ። በቃ ለምን እንደሆነ አላውቅም። በቃ ምክንያቱም እውቀታችሁ አያድናችሁም ከእነዚህ አይነት ኮቶች ወይም ደግሞ ይሄ እንኳን ትንሽ ነገር ነው፣ ግን ትልቅ ነገር እንኳን ቢፈጠር እውቀት ለካ ከችግር አያድነኝም። ለካ 10,000 ብር 20,000 ብር ቢከፈለኝ ሰርቫይቭ ማድረግ አልችልም የሚለውን ሜንታሊቲ እንዲኖረኝ ያስቻለኝ ማለት ነው። ምክንያቱም ወደዳችሁም ጠላችሁ ከእግዚአብሔር በታች እዚህ ምድር ላይ የዚህ ምድር ንጉስ ገንዘብ ነው። ገንዘብ ይዛችሁ መምጣት አለባችሁ። ምክንያቱም ገንዘብ ቢኖራችሁ ወድቃችሁ አትወድቁም ቢያንስ ማለት ነው። ሜንታሊ በሰዎች ብዙ የሰዎች ጸባይ ታዩበታላችሁ። ችግር በተለይ ገንዘብ አለመኖር በጣም ከባድ። ብዙ የሰዎችን ሜንታሊቲ ታያላችሁ፣ ብዙ የሰዎችን ነገር ታያላችሁ እና ገንዘብ አለመኖር በጣም ታፍ ነው እና ይዛችሁ ታገኙ ልላችሁ ፈልጋለሁ። እና እዚህ ከመጣሁ በኋላ በጣም ብዙ የላይፍ ሌሰን የተማርኩት ገና
እዚህ በላይም ብዙ ነገሮችን እንደማሳለፍ እርግጠኛ ነኝ ማለት ነው። ምክንያቱም እስካሁን ድረስ እዛ ብሆን ኖሮ ወይም ደግሞ የድሮ ቤታችን ላይ ብሆን ኖሮ ህፃን ሆኜ የተጫወትኩኝ ምናምን የህይወት ፕሪንሲፕል ምንም ሳይገባኝ ዝም ብዬ ነበር የምኖረው ማለት ነው። ግን እዚህ ከመምጣት የማመሰግነው ነገር ብዙ ነገሮችን አንደርስታንድ እና ሪያላይዝ አድርግቶኛል ማለት ነው። ሰው እንግዲህ የዛሬው ቪዲዮ ይህንን ይመስል ነበር ማለት ነው። ኔክስትን በተለያዩ ቪዲዮዎች እመጣላችኋለሁ። ምክንያቱም ደግሞ እኔ የምፈልገው ከኔ ህይወት እንድትማሩ እንደዚሁም ደግሞ የኔንም ጆርኒ ዶክመንት ለማድረግ ነው ማለት ነው። ይመቻችሁ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ ማድረጋችሁም ደግሞ እንዳይረሳ። ወዳችኋለሁ።